ሰበር ዜና አማጽያን የተቀናጀ ጥቃት በከፈቱባት ማሊ የመከላከያ ሚኒስትሩ ተገደሉ። የማሊ የመከላከያ ሚኒስትር በዋና ከተማዋ ባማኮ አቅራቢያ በሚገኘው መኖሪያ ቤታቸው መኪና ላይ በተጠመደ ቦምብ በተፈጸመ ጥቃት መገደላቸው ተዘግቧል። ሳዲዮ ካማራ የተገደሉት ጂሃዲስት ታጣቂዎችና ተገንጣዮች በመላ ሀገሪቱ በከፈቱት የተቀናጀ የጥቃት ማዕበሎች አካል በሆነ እርምጃ መሆኑን የበርካታ የዜና አውታሮች ዘገባ አመልክቷል። የሀገሪቱ መንግስት ቴሌቪዥን ከጥቂት ሰዓታት በኋላ ሚኒስትሩ በደረሰባቸው ቁስል መገደላቸውን ዘግቧል። የወታደራዊ ጁንታ መሪ ጄኔራል አሰሚ ጎይታ ቤታቸው ኢላማ መደረጉን ተከትሎ ደህንነቱ ወደ ተጠበቀ ቦታ ተዛውረዋል ተብሏል። በማሊ ጦር የተቀጠሩት የሩሲያ ቅጥረኛ ነፍሰ ገዳዮች ከሁለት ቀናት ግጭት በኋላ ከኪዳል ለመውጣት ተስማምተዋል ሲል የተገንጣዩ የአዛዋድ ነጻ አውጪ ግንባር ኤፍኤልኤ ተናግሯል። ማሊ ለአመታት በአልቃይዳ እንዲሁም ከእስላማዊ መንግስት አይኤስ እና ከኤፍኤልኤ ጋር በተያያዙ ቡድኖች ጥቃት ሲፈጸምባት ቆይታለች ተብሏል። የካማራን ቤተሰብና የፈረንሳይ ሚዲያዎችን በመጥቀስ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎች ቅዳሜ ዕለት ካቲ ውስጥ በተፈጸመው ጥቃት ቢያንስ 3 የካማራ ቤተሰብ አባላት መገደላቸውን የዜና ወኪሎች መዘገባቸው የሚታወስ ነው። የመንግስት ቃል አቀባይ ኢሳ ኦስማን ኩሊባሊ እሁድ ምሽት ባነበቡት መግለጫ ካማራ ፈንጂ የተሞላበትና በአጥፍቶ ጠፊ በሚነዳ ተሽከርካሪ የሚኒስትሩ መኖሪያ ቤት ጥቃት በተሰነዘረበት ወቅት ተገድለዋል ብለዋል። ከአጥቂዎቹ ጋር የተኩስ ልውውጥ እንዳደረጉና አንዳንዶቹን በማስወገድ ረገድ እንደተሳካላቸው ተናግረዋል። ሆኖም ግን ቆስለው በሆስፒታል ከደረሱ በኋላ ህይወታቸው ማለፉን የተሰማው ጥቃቱ የካማራን መኖሪያ ቤት እንዲፈርስ ከማድረጉም በላይ በአቅራቢያው ያለ መስጊድ እንዲወድም ምክንያት በመሆኑ በስፍራ የነበሩ በርካታ ምዕመናንም ተገድለዋል ነው የተባለው። ቅዳሜ ዕለት ከዋና ከተማ ውጪ ዋና ወታደራዊ ካምፕ በሚገነባበት ከተማ በሰሜን ጋኦና ኪዳል እንዲሁም በማዕከላዊ ሴቫሬና ሞፕቲ ከተሞች ውስጥ ውጊያ እንደነበር ተዘግቧል። ሪፖርቶች እንደሚያሳዩት በሰሜን በኩል የቱዋሬንግ ጎሳን መንግስትነት የሚሹ ተገንጣዮች በዋናነት ጥቃታቸው ያተኮረው በሰሜናዊ ከተሞች ላይ ነው። የጂሃዲስት ቡድኑ ጃማት ኑስራት አልኢስላም ዋልወስ ሙስሊም ጂአይኤም ደግሞ በመላ ሀገሪቱ በተለያዩ ቦታዎች ላይ በተመሳሳይ ጊዜ ጥቃቶችን ሰንዝሯል። በማሊ የሚገኘው የኮንራድ አደናወር ፋውንዴሽን የሳሄል ፕሮግራም ኃላፊ ኡልፍ ላሴንግ ለቢቢሲ እንደተናገሩት ክስተቱ ለአመታት በማሊ ላይ የተፈጸመው ትልቁ የተቀናጀ የጂሃዲስት ጥቃት ይመስላል ብለዋል። የኤፍኤልኤ ቃል አቀባይ መሐመድ ኤል ማውሉድ ራማኔ በበኩላቸው ኪዳል ሙሉ በሙሉ በታጣቂዎቹ ስር አልወደቀም ሲሉ ለቢቢሲ ተናግረዋል። የማሊያ ጦርና የሩሲያ ቅጥረኞች በመኖራቸው በከተማ ውስጥ እንደቆዩ ተናግረዋል። እሁድ ዕለትም በኤፍኤልኤ እና በማሊ መንግስት መካከል ግጭቶች በኪዳል ቀጥለዋል። እነዚህ ሪፖርቶች ከተዘገቡ በኋላ በአዛዋድ ኃይሎችና በአፍሪካ ጦር የሩሲያ ክፍሎች መካከል ከግጭት ቀጠናው በሰላም ለመውጣት ስምምነት ላይ ተደርሷል ሲሉ ራማኔ ተናግረዋል። በኋላ ላይም ከኪዳል በቋሚነት እየወጡ ነው፣ እናም ኪዳል አሁን ነፃ ናት ብለዋል። ይህንን በተመለከተ ከማሊ ጦር ምንም ማረጋገጫ አልተሰጠም። ቡድኑ ከተማዋን እንደተቆጣጠረም ገልጿል። በ2023 መጨረሻ ላይ የማሊ ጦር በሩሲያ ቅጥረኞች እገዛ ከመያዟ በፊት ከተማዋ ከ10 ዓመታት በላይ የተገንጣይ ቡድኑ ኦፊሴላዊ ያልሆነ ዋና መቀመጫ ሆና አገልግላለች። በኪዳል ላይ በተደረገው ጥቃት የተሳተፉ የኤፍኤልኤ ጦር አዛዥ ቅዳሜ ዕለት ለቢቢሲ እንደተናገሩት ቡድኑ ለወራት ጥቃቱ ሲዘጋጅ ቆይቷል። አሁን ዋናው ግባችን ጋኦን መቆጣጠር ሲሆን ቱምቡክቱ በቀላሉ በእጃችን ትገባለች ብለዋል። የመንግስት መገናኛ ብዙሃን ኦአርቲኤም በጥቃቶቹ ሲቪሎችንና ወታደሮችን ጨምሮ 16 ሰዎች መቁሰላቸውን ዘግቧል። በተጨማሪም በርካታ አሸባሪዎች መገደላቸውን ገልጾም በሁሉም አካባቢዎች ሁኔታው ሙሉ በሙሉ በቁጥጥር ስር መሆኑን አክሏል። ወታደራዊ ኃይሉ ግን በኪዳል እንዲሁም በካቲና በሌሎች የሀገሪቱ ክፍሎች ውጊያው መቀጠሉን አረጋግጧል። እሁድ ዕለት ባወጣው መግለጫም ጥቃቱ መልስ ሳይሰጥበት የማያልፍ መሆኑን ገልጿል። በመላ ሀገሪቱ ማስጠንቀቂያ መሰጠቱን አክሎም የደህንነት እርምጃዎችና የፍተሻ ኬላዎች ተጠናክረው የጸጥታ ጥበቃው መጨመሩን
ጠቅሰዋል። በአንዳንድ አካባቢዎች የሰዓት እላፊ ገደብ ተጥሏል። በባማኮ ከምሽቱ 3 ሰዓት እስከ ንጋቱ 12 ሰዓት የሚቆይ የሰዓት እላፊ ገደብ የተጣለ ሲሆን ዛሬ ይጠናቀቃል ተብሎ ይጠበቃል። ቀዳሚውን ጥቃቶችን ተከትሎ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ከማሊ ህዝብ ጋር ያላቸውን አንድነት በመግለጽ የአመጽ ድርጊቶችን አውግዘዋል። የምዕራብ አፍሪካ ክልላዊ ቡድን ኢኮዋስም በተመሳሳይ መልኩ ጥቃቶቹን አውግዟል። ማሊ፣ ኒጀርና ቡርኪና ፋሶ በወታደራዊ መፈንቅለ መንግስት ሰራዊቱ ወደ ስልጣን መምጣቱን ተከትሎ አገራቱ ከኢኮዋስ ወጥተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በበኩላቸው ሁኔታውን በጥልቅ ስጋት እየተከታተሉ መሆናቸውን ተናግረዋል። ከ3 ዓመታት በፊት በመፈንቅለ መንግስት ስልጣን የያዙት የቡርኪና ፋሶ ወታደራዊ መሪ ካፒቴን ኢብራሂም ትራኦሬ በማሊ የተፈጸሙትን ጥቃቶች አውግዘዋል። ትራኦሬ ማሊ፣ ኒጀር እና ቡርኪና ፋሶን ጨምሮ የሳህል ግዛቶች ጥምረት ኤኢኤስ ፕሬዝዳንት ሲሆኑ አገራቱ በቅርብ ዓመታት ውስጥ መፈንቅለ መንግስት ከተፈጸመ በኋላ ወደ ስልጣን የመጡት በወታደራዊ መንግስታት የሚመሩ ናቸው። ትራኦሬ እሁድ ምሽት ባወጡት መግለጫ ጥቃቶቹን አረመኔያዊና ኢሰብአዊ ሲሉ ገልጸው በሳህል የነጻነት ትግል ጠላቶች የተደገፉ መሆናቸውን ተናግረዋል። ትራኦሬ ጥቃቶቹን አረመኔያዊና ኢሰብአዊ ሲሉ ገልጸውታል። እናም በሳህል የነጻነት ትግል ጠላቶች የተደገፉ መሆናቸውን ተናግረዋል። ጥቃቶቹ የሳህልን ጀግኖች በነጻነት በሰላምና በክብር የመኖር ፍላጎትን ሊያናውጡት አይችሉም ሲሉ አክለዋል። የኤፍኤልኤ በሰሜን ማሊ ራሱን የቱዋሬግ አገር ለመፍጠር ለዓመታት ሲታገል የቆየ ሲሆን ሰፊውን አካባቢም ውጤታማ በሆነ መንገድ ይቆጣጠራል። ማሊ በአሁኑ ጊዜ በጀነራል ኢሰሚ ጎይታ በሚመራ ወታደራዊ ጁንታ ትተዳደራለች። ጀነራሉ በ2020 በመፈንቅለ መንግስት ስልጣን የያዙ ሲሆን ደህንነትን ለመመለስና የታጠቁ ቡድኖችን ለመዋጋት ቃል ገብተዋል። ጁንታው ስልጣን ሲይዝ የህዝብ ድጋፍ ያገኘ ሲሆን በኋላ ላይ በእስላማዊ ታጣቂዎች የተጠለፈውንና በሰሜን ቱዋሬግ አመጽ ምክንያት የተፈጠረው የረጅም ጊዜ ጸጥታ ቀውስ ለመፍታት ቃል ገብቷል። የተባበሩት መንግስታት የሰላም አስከባሪና የፈረንሳይ ኃይሎች ጁንታውን ወደ ስልጣን መምጣቱን ተከትሎ ከሀገሪቱ የለቀቁ ሲሆን እየጨመረ የመጣውን አመጽ ለመቋቋም የሩሲያ ቅጥረኞችን ቀጥሯል። ሆኖም የጂሃዲስቶቹ አመጽ በመቀጠል የሀገሪቱ ሰሜንና ምስራቅ ክፍሎች ከመንግስት ቁጥጥር ውጪ ሆነዋል። ምስራቅ ሚዲያ ኔትወርክ